ውዶቼ ማሮቼ እዚህ ያው ሩት ልጆቹን ጎረምሳዎቹን እያስጨረሰች ነው። እንግዲህ ያው ትዳር እንደዚህ አይነት ትዳር እኔ በህይወት አይቼ አላቅም። ለዩቱባችሁ ይሁን እውነታችሁ ይሁን ለእኔ ግራ ገብቶኛል። እንደ እኔ ግራ የገባችሁት የምሬ ነው። እስቲ ኮሜንት ላይ ያሳውቁልኝና እስቲ እንደ እኔ ግራ የገባችሁት። እኔ የሚገርመኝ አንድ ሰው 80 ጋብቻ ትዳር የያዘ ሰው ቤተሰብ ያለ ሰው የልጁን ቤተሰብ ቢሆን የልጅቷን ቤተሰብ ቢሆን ጎረምሶቹ መሀል ላይ ሰብስባ እንደዚህ አሁን ነገ ይሄ ትዳር ነው ብላ የኔ ባሌ ነው ብላ አቅፈ ልታድር ነው ወይስ እውነተኛ ትዳር ነው ወይስ ይሄ የውሸት ትዳር ነው? እኔ ግራ ገባኝ እኮ ግራ ገባኝ። እንዴት ነው ትዳሩ ትርጉም ጠፋ እንዴ ወገኖቼ? የትዳር ትርጉም ጠፋ እንደ ወገኖቼ? እስቲ ንገሩኝ። እስቲ ትዳር ማለት ምን ማለት ነው? ትዳር ማለት እቃ ጨዋታ ነው? እንዴት ነው ነገሩ? እኔ ግራ ገባኝ። አሁን እዚህ የምናየው ነገሮች በጣም ግራ የሚገባኝ ነገር ነው። በጣም ግራ የሚያስገባና ግራ የሚገባኝ ነገር ነው። አሁን እሷ ሌላ ጎረምሳ ቤት ነው ሄዳ የተቀመጠችው። እሱም ደግሞ ሌላ ጎረምሶቹን ይዞ መጥቶ አለ አይደለ የድሮ እንትን ይሄ አለ አይደለ ምንድን ነው የሚባለው? የሽፍጥ አሁን ለምሳሌ አንድ ቦታ ቁጭ ብላ አንድ ሴት ሽፍጥነት የምትሰራው ሴት ነው። እንደዚህ አይነት ድሮ እናቶች ሲያወሩ የምንሰማው። እሷ ወንዶችን ትሰበስባለች፣ እሱም በሱ በኩል የተኛው ወገን ያሸንፋል በሚለው ፉክክር ውስጥ ይገባሉ ማለት ነው። እኔ እንደዚህ አይነት ነገር እኔ በሷ ነው ያየሁት። እኔ ግራ ያገባኛል። አንዴ ነብሰ ጡር ናት፣ ነብሰ ጡር ነኝ ትላለች። አንተ ምንድን ብላ ትገፈትራለች። እሷ ትዳር አክብራ መኖር እኔ እውነቴን ይህንን ቪዲዮ ለሩታ እንዲደርስ እንድታደርጉ ፈልጋለሁ። የሴቶቹን ስም እንዳታጠፋ፣ የትዳሩን ስም እንዳታጠፋ። ትዳር ምን እንደሆነ ማታውቅ ከሆነ ትዳር አግብቶ ላሉ ሰዎችን ሳይክርስቶችን ሄደት አማክረው የትዳር ትርጉም ምን እንደሆነ እነሱ ይናገራሉ። ሳክርስት አለ፣ የትዳር አማካሪዎች አሉ። አብርሹም ቢሆን የትዳር አማካሪዎች ጋር ውሰዱና እሱም የትዳር አማካሪዎቹን ያማክረው። ከዛ እነሱ ይናገራሉ። የምርን ነው የምላችሁ። እኔ አሁን ይሄ ከነሱ የምንማረው ነገር የለም። እውነት ለመናገር እኔ እውነት እነሱን ተከታይም አይደለሁም። ሲቢሰኝ ነው ተናድጄ የምር ይሄ ቪዲዮ ልስራ ብዬ የገባሁት። እውነት በጣም ውስጤ እንትን ስል ማለት ነው። እናንተ እውነቴን ነው የእሷም ደጋፊ ሆናችሁ የእሱም ደጋፊ ሆናችሁ እሱ የሚሰራው ስራ ልክ አይደለም። በትዳር ዓለም ላይ እሷ የምትሰራው ስራ ልክ አይደለም። የሁለቱም ወገን ይሄን ጥሩ የክለ ጥሩ ነው የክለ ጥሩ ነው ብዬ የሚወገንበት ምክንያት ምንም ምክንያት የለኝም። እሱ የሚሰራው ስራ ለትዳር ማይመጠን ነው። እሷ የምትሰራው ለትዳር ማይመጠን ነው። ትዳር ማለት እሱ ጥፋተኛም ከሆነ እርፍ ብለ እሷ ጎረምሶችን ሰብስበ ጎረምሳ ቤት መኖር ለምን ያስፈለገ? የራሷን ትዳር ሽማግሌዎች አሉ፣ አባቶች አሉ፣ ቤተሰብ አለ። ከነሱ ጋር ተመካክራ ማዮን ትዳር ከሆነ እንደ ማዮን አርጋ መኖር ነው። ሚሆን ትዳር ከሆነ እንደሚሆን አርጋ መኖር ነው እንጂ እንደዚህ አይነት ሰገጥ የሆነው ትዳር እኔ በህይወት አይቼ አላቅም። ማማዬ የትዳሩን ትርጉም ማታውቁት ከሆነ እውነቴን ነው። እኛ የተከበረ ትዳር አለኝ። ትዳሩን ምን እንደሆነ እናውቃለን። ውጣ ውረዶች ይኖራል፣ መገጫት ይኖራል፣ መከፋት ይኖራል። ስለዚህ ተከባብራችሁ ኑሩ። የድሮ እናቶች እንዴት እንደሚኖሩ የድሮ አባቶች እንዴት እንደሚኖሩ እስቲ ከሚዲያም ተምሩና እየተማራችሁ ብትኖሩ ነው ጥሩ ነው የምላችሁ። ይሄንን አንችልበትም። ይሄ ነገር ለኛ ለገንዘብ ምንጭ ነው፣ የገንዘብ መምጫ መንገድ ነው። እንደዚህ እያልን ገንዘቡን እናገኛለን የምትሉት ከሆነ ከእናንተ ሰው ክፉ ነገር እየተማረ እናንተ የምታገኙት ገንዘብ ለእናንተ ጥቅምም አይሰራም። እድሜያችሁም አጭር ነው የሚሆነው። ረዥም እድሜ የማትኖሩም። የምር ነው የምላችሁ። ቶሎ ተመለሱ። የምር ቶሎ ተመለሱ። ዛሬ የሰራሁት ቪዲዮ ለነገ ይቀመጣል። ትሰማላችሁ። እውነቴን ነው።
በትክክለኛ ነገር የምትሰሩት ነገር ነው ትክክለኛ ህይወት የምትኖሩት የጠገበ እድሜ የምትኖሩት ማለት ነው። ስለዚህ ከዚህ መንገድ ተመለሱና ኑሯችሁን በስነ ስርዓት ኑሩ እላችኋለሁ። መልካም ቆይታ ይሁንላችሁ። ቀጣይ ቪዲዮ እስከሚሰራ ቤቱን ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ እላችኋለሁ። ባይ